የአሜሪካው ፕሬዝዳንት ትራምፕ 24 ሰዎችን አባሯል። እነዚህ ደግሞ ያባረራቸው ሙሉ ቦርድ ነው ያባረረው። በአሜሪካ በናሽናል ሳይንስ ቦርድ ውስጥ ያሉትን 24ቱንም የቦርድ ሜምበሮች ትራምፕ አባሯል ማለት ነው። ይሄ ናሽናል ሳይንስ ቦርድ የምንለው በአሜሪካ ውስጥ ራሱን የቻለ ከምንም ፖለቲካ ጋር የማይገናኝ ነገር ግን ከሳይንስ ጋር ብቻ የሚገናኙ ስራዎችን የሚመራና የሚያስተዳድር ቦርድ ነው። እነዚህ የቦርድ ሜምበሮች በባለፈው ሜይ 5 ውይይትና ቀጠሮ ነበራቸው። የዚህም ውይይታቸው ቻይና በሳይንስና በቴክኖሎጂ የአሜሪካን እየበለጠቻች ነው የሚል ሪፖርት ያቀርቡ ነበርና ለዚህም የመፍትሄ ሀሳብ ይዘው ይቀርቡ ነበር። ነገር ግን ትራምፕ አስቀድሞ ከስብሰባው በፊት እነዚህን 24ቱንም የቦርድ ሜምበሮች አባሯቸዋል። ትራምፕ ያው ከመጣ ጀምሮ ከፍተኛ የሆነ በሳይንሱ ዘርፍ ላይ እርምጃ እየወሰደ ነው። ሙሉ በጀቱን ሊባል በሚችል ደረጃ በመቆራረጥ ወደ ዲፓርትመንት ዋርድ ነው ማለት ወደ መከላከያ ሚኒስተሩና ወደ ጦርነት ነው እያዋለው ያለው። ከናሳም ከሌሎቹ ሙሉ በመቁረጥ ወደ ጦርነት ነው ኢንቨስት እያደረገ ያለው። 2500 የሚጠጉ ሳይንቲስቶች እና ከሳይንስ ጋር የሚሰሩ ሲቀጥል ደግሞ 35 የኖቤል ተሸላሚዎች ለትራምፕና ለዋይት ሃውስ ደብዳቤ ጽፈዋል። ይሄ ነገር ትክክል እንዳለ ነው፣ ካሁኑ መስተካከል እንዳለበት። እንደሚታወቀው ቻይና በከፍተኛ ሁኔታ በሳይንስና በቴክኖሎጂ እያደገች ብቻ አይደለም እየተመነደገች ነው ያለው። ሌላ ማንም ሊቀራረባትና ሊገዳደራት የሚችል ሀገር የለም። በዚህ ላይ ደግሞ አሁን የአሜሪካ እንደዚህ አይነት ውሳኔ መወሰኑን ተከትሎ ሊመለስና ሊስተካከል የማይችል ውሳኔ ነው የተወሰነው። ሳይንስ መረጃ የምትፈልጉ ከሆነ ላይክ፣ ፎሎ፣ ሼር አድርጉ። አመሰግናለሁ።